ሰላም ጤና ይስጥልን ውድ የሀቅ ሚዲያ ተከታታዮቻችን የዕለቱን ዋና ዋና በዜናዎች ወደ እናንተ ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። በሰሞንኛው በኢትዮጵያ ሴት ተጫዋቾች ላይ በተለያዩ ሚዲያዎች ላይ እየተሰራጨ የሚገኙ መረጃዎችን ሰብስቦ ዛሬ ህዳር 10 ቀን የኢትዮጵያ የሴቶች እግር ኳስ አሰልጣኝ የሙያ ማህበር ውሳኔ አስተላልፏል። ሴት ተጫዋቾች በህግ እንዲጠየቁ፣ ማገገሚያ እንዲገቡ ወይም በምክር እንዲመለሱ ውሳኔ ተላልፏል። የኢትዮጵያ የሴቶች እግር ኳስ አሰልጣኝ ማህበር አስቸኳይ መግለጫ አውጥቷል። ከነዚህ ነጥቦች ዋና ዋናዎቹ ተጫዋቾች በህግ እንዲጠየቁ፣ ማገገሚያ እንዲገቡ ወይም በምክር እንዲመለሱ ውሳኔ ተላልፏል። የጉዳዩ አጣሪ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱም ተገልጿል። በፌዴሬሽኑ ጉዳዩ ላይ ተሳታፊ የሆኑ ተጫዋቾችን የተቀበለ ክለብ ላይ እርምጃ እንደሚወሰድ አስጠንቅቋል። የኢትዮጵያ የሴቶች እግር ኳስ አሰልጣኝ ማህበር የሴቶች እግር ኳስ ተጫዋቾች ጋር በተያያዘ በማህበራዊ ሚዲያዎች ላይ በስፋት የተራጨ ባለው አሳሳቢ ጉዳይ ዙሪያ መግለጫ አውጥቷል። የመንግስት አካላት ምላሽና በተሰጠው አቅጣጫ ላይ በጉዳዩ ለሚዲያ ከቀረበ በኋላ በመንግስት አካላት ትኩረት ተሰጥቶ ሰሞኑን ሰፊ ውይይት ተካሂዷል። መንግስት ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ ያስቀመጠ ሲሆን የሚመለከታቸው ባለድርሻ አካላትን ሰብስቦ ማወያይቷል። በውይይቱም የተሳተፉ አካላት የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶች ማህበራዊ ጉዳይ ሚኒስቴር፣ ፖሊስ ኮሚሽን፣ የኢትዮጵያ ሴቶችና እግር ኳስ አሰልጣኝ ማህበር፣ የሴቶች እግር ኳስ ደጋፊ ማህበር፣ ሲዲ ስፖርት አዘጋጅና ሌሎች ባለድርሻ አካላት በጉዳዩ ላይ ተሳታፊ ቁልፍ ውሳኔዎችን በስብሰባ ጉዳይ እንደሚያጣራ የሚመራ ኮሚቴ ተቋቁሞ ወደ ስራ መግባቱን ገልጸዋል። በዚህ ተግባር ተሳታፊ የሆኑ ጉዳያቸውን ማስረጃ የተረጋገጠ ተጫዋቾች ላይ በደረጃ የሚከተሉትን ውሳኔዎች እንደሚሰጥ ተመላክቷል። አንደኛ፣ በህግ እንዲጠየቁ፣ ሁለተኛ፣ ማገገሚያ እንዲገቡ፣ ሶስተኛ፣ በምክር እንዲመለሱ። የፌዴሬሽኑንም አቋም እዚሁ ገልጸዋል። የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ተግባር በቂ እርምጃ እንደሚሰጥ ያረጋገጠ ሲሆን በጉዳዩ ላይ በቂ ማስረጃ የተገኘባቸው ተጫዋቾች በየትኛውም ክለብ ገብተው እንደማይጫወቱ አሳውቋል። ከእነዚህ ተጫዋቾችን የተቀበለ ክለብ ላይ እርምጃ እንደሚወስድም አስጠንቅቋል። አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን ለመዝጋት ዝግጁ መሆኑን ገልጿል። ሁሉም የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች አድራሻቸው ለፖሊስ እንዲያሳውቁም ጥብቅ መመሪያ አስተላልፏል። ፖሊስ እና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉ የክለቡ ባለቤቶች፣ አሰልጣኞች እና ከጉዳዩ ጋር ተያያዥነት ያላቸው አካላት እንደሚነጋገሩበትም ገልጸዋል። ማህበሩ አባላቱን በሙሉ መንግስት ሊጠይቅና ጥያቄ ተባባሪ ለመሆን ይህን አርግና እግር ኳስ የሚጎዳ ነገር ለማጥፋት ጥሪ አቅርቧል። ነገር ግን በዚህ ሂደት ውስጥ ግን ንጹህ ለሆኑ ተጫዋቾች ከለላ ሊደረግላቸው እንደሚገባም አሳስቧል። ማህበሩ ይህንን ጎጂ ተግባር በጽኑ እንደሚያወግዝና ንጹህ ዜጋና ንጹህ የእግር ኳስ ለሴቶች እንደሚኖር በማሳወቅ ይህንን መረጃ ለህዝቡ አስተላልፏል። በትግራይ ክልል የኩላሊት ህመምተኞች በገንዘብ እጥረትና በአካባቢ ባለው ውጥረት ምክንያት ከፍተኛ ችግር ውስጥ መሆናቸው ተገለጸ። ህዳር 10 ቀን 2018 በገንዘብ እጥረትና በአካባቢ ባለው ውጥረት ምክንያት የትግራይ ክልል የኩላሊት ህመምተኞች ከፍተኛ ችግር ውስጥ መሆናቸውን የኩላሊት ህመምተኞች ማህበር ለምን አስታውቋል። በገንዘብ እጥረት ምክንያት በርካታ ታካሚዎች ህክምናቸውን እያቋረጡ እንደሆነ የሚናገሩት የማህበሩ ስራ አስኪያጅ አቶ ሀብቶም አብዲ በኩላሊት ማጠቢያ ማሽን ብልሽት ምክንያት በተደጋጋሚ ችግር ውስጥ መሆኑን አስታውቋል። በክልሉ ባለው ተደጋጋሚ ውጥረት ምክንያት ታካሚዎች ላልተገባ ኢኮኖሚያዊ ችግር ከመጋለጣቸውም በላይ ህክምናቸው እየተቋረጠ መሆኑን ስራ አስኪያጁ አስታውቀዋል። ከዚህ ቀደም ማህበሩ መድኃኒትና መሰል የህክምና መሳሪያዎችን ከአዲስ አበባ ይወስድ የነበረ ቢሆንም ከአደይ ሆስፒታል ጋር በመነጋገር ሆስፒታሉ ሲያቀርብ መቆየቱን፣ አሁን ላይ ግን ሆስፒታሉ ግብይት ማቅረብ እንዳቆመ ገልጸዋል። በክልሉ አሁን ላይ 7 የኩላሊት ማጠቢያ ማሽን ብቻ እየሰራ እንደሚገኝ ወረፋ እንደበዛበት የተናገሩት አቶ ሀፍቶም የክልሉ ጤና ቢሮ ለታካሚዎች ድጋፍ እንዲያደርግ በተደጋጋሚ ማህበሩ ቢጠይቅም ቢሮ ምላሽ እንዳልሰጣቸው ተናግረዋል። የክልሉ ጤና ቢሮ ተላላፊ ላልሆኑ በሽታዎች ትኩረት ሰጥቶ እየሰራ ለመሆኑን ስራ አስኪያጁ በመግለጽ በክልሉ የሚገኙት የኩላሊት ታካሚዎች ለከፍተኛ እንግልትና አልፎ ተርፎም ለህልፈት እየተዳረጉ መሆኑን አስታውቀዋል። በተጨማሪም ሰሞኑን በጂንካ ከተማ በተከሰተው የማርበርግ ቫይረስ በሽታ ጉዳይ ተጨማሪ መረጃዎችን የጤና ሚኒስቴር አውጥቷል። ማለትም ዛሬ ህዳር 10 በጂንካ ከተማ አንድ ሰው ላይ የማርበርግ ቫይረስ መገኘቱን የጤና ሚኒስቴር አስታውቋል። ነዋሪዎቹ በቫይረሱ 13 ሰዎች መሞታቸውን ጥቆማ ቢሰሙም የጤና ሚኒስቴር ግን በቫይረሱ የሞተ የለም ብሏል። በደቡብ ክልል በጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን የጤና ሚኒስቴር አስታወቀ። ሚኒስትሩም ትላንትና ህዳር 9 2018 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን አረጋግጧል። በዚህም በአጠቃላይ በማርበርግ ቫይረስ የተያዘው ሰዎች ቁጥር 4 ደርሷል ብሏል። የጤና ሚኒስትሯ
ዶክተር መቅደስ ዳባ ቫይረሱ ምልክት አይቶባቸው ህይወታቸው ካለፈ 6 ሰዎች መካከል 3ቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ አስታውቀዋል። ይህ እንዲህ እንዳለ በማርበርግ ቫይረስ በሽታ ለመቆጣጠርና ለመከላከል አስፈላጊውን ድጋፍ ለማድረግ ከአሜሪካ መንግስት ዝግጁ መሆኗን አምባሳደር ኤርቪን ማይነስ ተናግረዋል። በተጨማሪም የአዲስ አበባ ዩኒቨርሲቲ የሰራተኞች ምዘባና ምደባ ሊያካሄድ መሆኑ የዩኒቨርሲቲው ተጠባባቂ ፕሮፌሰር ሳሙኤል ክፍሌ ተናግረዋል። የዩኒቨርሲቲ ሰራተኞች ቅነሳ ሊያደርግ እንደሆነ በተሰራጨው መረጃ ትርጉም የማይሰጥ መሆኑን አመላክተው ዩኒቨርሲቲው የ75ኛ ዓመት የአልማዝ ኢዮቤልዩ በዓል አከባበር ላይ አፈጻጸሞቹን ተናግረዋል። ከዚህ ወደ ራስ ገዝነት የሚደረገው ሽግግር እስካሁን ጉዞ ስራው የደረሰበትን ደረጃና ቀጣይ ትኩረት የሚሰጥባቸውን ጉዳዮች የዩኒቨርሲቲው ተጠባባቂ ፕሬዝዳንት ሳሙኤል ክፍሌ አስተናግረዋል። በዚህ ወቅት ዶክተር ሳሙኤል እንደገለጹት የሰራተኞች ምደባና ስምሪት ማስፈጸሚያ ማዕቀፍ ተዘጋጅቶ ውይይት የተደረገበትና ወደ ስራ እንደተገባም ተናግረዋል። ከዚህም የሰራተኞች መልሶ ስምሪትና ምደባ የሚከናወንበት ጊዜ ሰሌዳ ጸድቆ የሚመለከታቸው አካላት ተልኳል ያሉት ተጠባባቂ ፕሬዝዳንቱ ለሰራተኞች መመዝገቢያና የመረጃ ማጣሪያ ኦንላይን ሪፎርም የተዘጋጀ ምዝገባ እየተከናወነ ብለዋል። ዶክተር ሳሙኤል በገለጻቸው ከደረጃ 8 በላይ ላሉት 1 እስከ 500 የሚደርሱ የአስተዳደር ዘርፎች ላይ ፈተና በመስጠት ብቃትና ውጤታማነትን ማዕከል በማድረግ ምደባ ይሰጣል። ከሌሎች ከደረጃ 8 ላሉ የአስተዳደር ዘርፎች ሰራተኞች በነበራቸው ሰነድና በግምገማ ውጤት ድልደላ እንደሚሰጣቸው ተናግረዋል። ከውጪ ወደ አጠናከርናቸው ዘገባዎች አለፍን። ፈረንሳይ ለዩክሬን የጦር አውሮፕላኖችን ልሸጥ ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከዩክሬን አቻቸው ቮሎዲሚር ጋር በፓሪስ ታሪካዊ የተባለ የመከላከያ ስምምነት ተፈራርመዋል። ስምምነቱን የፈረንሳይ እጅግ ዘመናዊ የጦር አውሮፕላኖችን እስከ 100 የሚደርሱ ራፋኤል ጀቶችን ለዩክሬን ለመሸጥ የሚያስችል የ10 ዓመት ስትራቴጂያዊ የትብብር ሰነድ ይዟል። ዩክሬን እስከ 100 የሚደርሱ ፈረንሳይ ሰራሽ ራፋኤል ኤፍ-4 ተዋጊ አውሮፕላኖችን እንዲሁም የተሻሻሉ የአየር መከላከያዎች ይገኛሉ። እነዚህ የጦር መሳሪያዎች ቮሎዲሚር የራሷን የሩሲያ ከባድ ጥቃቶችን ለመከላከል አቅሟን ለማሳደግ ያስችላታል ተብሏል። ጀቶቹን አቅርቦት እስከ 2035 ድረስ የሚዘልቅ ሲሆን ዩክሬን የድህረ ጦር አየር ኃይል የመገንባት ግብ አለው ተብሏል። የጠላት አውሮፕላኖችን እንቅስቃሴ የሚጠልፉ ድሮኖችን በጋራ የማምረት በዚህ ዓመት ይጀመራል ተባለ። የዩክሬን ፕሬዝዳንት ቮሎዲሚር ዜድ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር በፓሪስ አቅራቢያ በሚገኘው አየር ማረፊያ ስምምነት የያዘ ሰነድ ከተፈራረሙ በኋላ እርምጃው ታሪካዊ ሲሉ አድንቀውታል። እስካሁን ድረስ የጦር መሳሪያዎች ግዢ ውጪ ለመሸፈን ገንዘቡ ምንጭ ከየት እንደሚገኝ ያልታወቀ ቢሆንም ፈረንሳይ የአውሮፓ ህብረት ድጋፍን ለማግኘት እና የታዳጊ የሩሲያ ንብረቶችን ለመጠቀም አቅዳለች። ይህ ስምምነት ዩክሬንን ከጊዜ ወደ ጊዜ ከሶሻሊስት ህብረት ዘመን የጦር መሳሪያዎች ተላቃ ሙሉ በሙሉ ወደ ምዕራባውያን የጦር መሳሪያ ስርዓት እንድትሸጋገር ይረዳታል። የዩክሬን በጠቅላላ 250,000 ዘመናዊ ተዋጊ ጀቶችን ለማቀድ ያገኘች ሲሆን ከፈረንሳይ ራፋኤል ጀቶችን በተጨማሪ ከስዊድን እና ከአሜሪካ ኤፍ-16 ጀቶችን ለማግኘት በትይዩ እየሰራች ነው ሲሉ የሲኤንኤን ዘገባ ተናግሯል። የተከበራችሁ አድማጭ ተመልካቾቻችን ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። መልካም ቀን።